ሴት ማናገር የሚያፍረው ዶክተር እንዴት ብዬ እንደምነግርሽ አላውቅም፣ ግን ሁለቱም እግሮችሽ መቆረጥ አለባቸው። ኧረ በስመ አብ። እኔ የወደኩት እዚህ ሰገራ ስጥ ምንድን ነው? ተፈወስኩኝ ያልፋል ብዬ ጠብቄያለሁ ባለኝ አቅም በምችለው። ጋይስ ለምን ብር አዋተን ፕሌን እንግዛና ከዚህ ሀገር ለምን አንጠፋም? A few moments later. Oh my god! Wow! Aprilo. አምላኬን ሰላም አውለኝ እላለሁ። እኔ ድምፅ ነው ሃይኪንግ ነው የሚመስለው። ሮስት ኢቢኤስ ቲቪ ሮስት ጀምሮ እንደዚህ አይባልም። እናት አረቂ ነሽ እንዴ? ለምን ደስ አልክ? መለኪያሽ ጠፋ። የሚቆራበት ምርጥ አባላችሁ ወይኔ ሲኖ ነህ እንዴ? እንዴት ሳይ ሄደ ነግጣት እረፍት በልስ ከስራ በኋላ እንደዚህ ግን ይቻላል ወገን? አንድ ኔትፍሊክስ። ኧረ ተው ስሙኝ፣ ኧረ ተው። ቻርጅ የሞላ ነው። ቴክኖሎጂያ ማሬ ለምንድን ነው ሁሉ ተመሳሳይ ፓንት የገዛሽው? ምን ችግር አለው አባቴ? እንዴ እኔ ፓንት ማልቀየር እኮ ነው የሚመስለው። በአለጌ ኖራም በአለጌ Someone was telling him a secret. አይ አብሬሽ ያው ሰላም ጤና ይስጥልኝ ውድ አብሬሎች ቤተሰቦች እንደምን አላችሁልኝ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ ነው። እግዚአብሔር የተመሰገነው በጣም ደህና ነኝ። እናንተም በያላችሁበት ሰላም ሁኑልኝ። እንዴት አላችሁልኝ? ስራ፣ ትምህርት፣ ጤንነት እንዴት ይዟችኋል? ያው ሁሌም እንደምላችሁ በያላችሁበት አሪፍ ነገር እንዲገጥማችሁ የኔ ምኞት ነው። ያው ዛሬም እንደተለመደው እናንተ ዘና ፈታ ላይ ያደርጉ የሚችሉ ቪዲዮዎች ተሰብስበዋል። እነሱ ላይ አብረን ዘና ፈታ እንላለን፣ ስቃለን፣ እንጫወታለን። አስተያየት መስጠት ያሉብን ነገሮች ላይ አስተያየት እንሰጣለን። እናንተ ማስተያየት እንዳይለየን ወቅታዊ ጉዳዮችንም እናወራለን። ቪዲዮአችንን ከመጀመራችን በፊት እንደተለመደው ላይክ አርጉኝ ፈልጌው ነው። ያ ቪዲዮስ ጀምር ላይክ ስለምታደርጉልኝ ከልብ አመሰግናለሁ። ላይክ ማድረጋችሁ ቪዲዮ ብዙ ሰው ጋር እንዲደርስ ይረዳኛል። ለእናንተ ቀላል ልትሆን ትችላለች፣ ግን በጣም ብዙ ጥቅም አላት። ሁላችሁም ላይክ አድርጉት። እንዲሁም ለቻናሌ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የሳቂታ ፋሚሊ አባል በመሆን ዘና ፈታ ማለት ትችላላችሁ። ፕሮግራማችንንም ከመጀመራችን በፊት ያው ሁሌም እንደምናደርገው ላስት ቪዲዮ ላይ ጥያቄ ጠይቄያችሁ ነበር። ለዛ ምላሽ የሚሆን ወደ 410 ኮሜንት አለ። እስቲ ማን ነው አሸናፊ? ናሆም ዘነበ ካሳይ አዋሽ ወንዝ ብሏል። በትክክል ተመልሷል። ናሆሚ ኢንስታግራም ላይ አናግረኝና ሽልማትን ውሰድ። የዛሬው ጥያቄያችንም ይሄ ነው። ሁላችሁም ተሳተፉ። መልሳችሁንም ኮሜንት ላይ አስቀምጡልኝ። መዝናናት ትፈልጋላችሁ? አንፊልድ የማን የእግር ኳስ ክለብ ስቴዲየም ነው? አንፊልድ ጋምቤላ ኧረ ሚመር ይህ ግን በቃ ምን እንደሚደረግ አላውቅም። ጋምቤላ አንፊልድ። እሺ የሥራ ቅጥር። እሺ በዚህ 5 ዓመት ውስጥ ራስህን የት ታየዋለህ? አንገቴ ላይ የ2 ዓመት የአይምሮ ህሙማን ላይ የህክምና ባክግራውንድ እንዳለህ ነግረኸኝ ነበር። ምን ነበርክ? በሽተኛ ነበርኩ። ህክምና ላይ አልሰራህም ማለት ነው? ሞክሬ ነበረ ግን ጋውን የለኝም እና አልተማርኩም። ኧረ ተመሪያለሁ። አካውንቲንግ። እኛ እኮ ለመቅጠር የፈለግነው ዶክተር ነው። እሺ ምን? እሺ ዶክተር ሆኜ እሰራለሁ ካልክ እሺ ተቀጥረሃል። አመሰግናለሁ። ከቻም ምን ጠብቅ? እሺ ምን እንጠብቅ? የሥራ ቅጥር ሌላ ታሪክ። ተቀጥሯል። ጎም ቢያገኝ ዶክተር ይሆን ነበር። ለማንኛውም ሴት ማናገር የሚያፍረው ዶክተር እንዴት ብዬ እንደምነግርሽ አላውቅም፣ ግን ሁለቱም እግሮችሽ መቆረጥ አለባቸው። ቆይ ግን የኔ ፍቅር መች ነው እኔና አንቺ ግንኙነት የምናደርገው? ነገርኩህ እኮ ከትዳር በፊት ምንም አይነት ግንኙነት አናደርግም ብዬ። ቆይ እንደውም ደወለ። ሄሎ ትዳር የሚባል ሰው እያለ ነው። ቻም በቃ የተመታ እየተሽኮረመምከ ሁለት እግር ይቆረጣል።
እኔ የወደኩት እዚህ ሰገራ ስጥ ምንድነው? እኔ የወደኩት እዚህ ጋር ሌላ ነገር የለም። ሰገራ ምን ያደርጋል? የቢክር ይደርሱበታል ሕክምና ቦታው ወድቀ ሰገራ ስጥ ምን ይባላል? አሁን እናሳችሁ የት ነው? የት ሕክምና ቦታ ነው? ይገለጽልን። ማብራሪያማ ሊሰጡን ይገባል። ዛት ዋንጀለስ አቋራጭ አውቃለሁ የሚለው እያሽከረከረው ነው። አደርስም ጣራ ላይ ብላ ትሄዳለህ። ኧረ በስመ አብ። Someone was telling him a secret. Oh shit! የትም አይሄድም ሚስጥር፣ የትም አይሄድም። በደንብ ነው ይሰማል። ይብል ሊክ አያረግም። ጸዴ ካሜራማን ከፋዘር ጋር ሲሆን የሚመጣው ዜና ዛሬ የማትሪክ ውጤት ይፋ ሆኗል። ስለ ከፍተኛ ውጤት ያመጣችው አስካለች አበራ ሪፖርተራችን በድሉ አስጨናቂ ያቀርብላችኋል። ተማሪ አስካለች አበራ ገና በልጅነቷ እናት አባቷን ያጣች ሲሆን ከትምህርት ቤት ወደ ቤቷ በጣም ስለሚርቅባት 50 ኪሎ ሜትር እያቋረጠች ነው የምትሄደው። እቺ ልጅ በቀን ብቻ ነው ምግብ የምትበላው። ይህም በማስመልከት ኢትዮጵያ ቆርጦባት ከፍተኛ ውጤት አስመዝግባለች። ልጅቷን ታሪክ እኔ በቀን 3 ያበላሃለሁ ልቤን ነካችኝ። ልጅ እየሞከርኩኝ ነው። ኮምፔር ካረክማ በቃ ላይፍን እኮ በቃ ሚስራፍ ነው ታሪክ እያነጻጸርክ አይሆንም። 3 እያበላው እሷ አንድ ይበልታ የሆነ ሞቲቭ ይፈልጋል ነገሮች አታነጻጽሩ። አረ ሉክ እስቲ ይሄንን አስባችሁታል? ቀጣይ የሚመጣው ዓመት 2019 ነው። ከዛ ቀጣይ ደግሞ 2020 ነው። ከዛ ይሄኛውን እንገለብጠዋለን 9102 ይሄንንም እንደዛው 0202 ከዛ አንዱን 0 ከአንዱ 0 ጋር እናጠፋዋለን። ከዛ 9ን በ0 እናባዛለን። እዚህ ጋር 9 ይመጣል። ከዛ 9 በ0 ሲባዛ 9 ይመጣው። ከዛ እዚህ ጋር ደግሞ 2 እና 2 እንወስዳለን። 2 እና 2 1 እና 3 እዚህ ጋር 7 ትመጣለን። 9ን በዚህ ጋር ወስደን ፊት ለፊቷ ላይ እናስቀምጣለን። ይሄ 2 ፊት ለፊት 7ን ደግሞ በዚህ መጨረሻ ላይ እናስቀምጣለን። ከዛ ከ9 እንዲህ እንወርዳለን። ከ2ም እንዲህ እንወርዳለን። ስትወርድ ታራታለህ እንጂ ምንም የምታገኘው እኔ እኮ ግራ ገባኝ። ምንድን ነው ትወርዳታለህ? አንተ የተመታ እንዲቀለድክብን። እሺ እኔ ደግሞ ምን አይነት የማትስ የሆነ መደመርን ማባዛትን ምናምን የሚያቀል የሆነ ሲስተም ሶሉሽን የፈጠረ መስሎኝ ከተላለሁ። የተመታ እረፍት በልስ ከስራ በኋላ እንደዚህ ግን ይቻላል ወገን። አንድ አይነት ኤክስ ኧረ ጸዴ ነው። ስንተኛ ክፍሎች ናቸው ጋይስ? 12ኛ 10 ክፍሎች ናቸው። አንድ አይነት በጣም ነው የምትረዳዱት። ሁሉም ቢተባበር አንድ አይነት ኤክስ እንዲቻላሉ ወገን እያለ ነው እያረመ ያለው ቲቸሩ። ኮረጃ ሌላ ሌብል ወይስ ራሳቸው በራሳቸው ነው የሰሩት? ግን ያቺን ፓርት በደንብ አልተማሯትም። እንደዛ ነው። ሞደርን ለርነር ኤክስ ሞደርን ቲቸር ራይት።
ይላል አራዳ ቲቸር አራዳ ፈታኝ እጅ ከፍንጅ ምንም በቃ ምክንያት የለህም እጅ ከፍንጅ ነው የምትያዘው እዞ እንዲጠቅልልና ኩረጄ ይቅር በቃ በራሳችሁ ተፍተፍ አይሻል ፒክአፕ ላይን ይዤላችሁ መጥቻለሁ በዚህ ፎለል ካላሉ እኔን ጠይቁ አባ በግነህ እንዴ ሲልሽ ልቤን ጋጥከው ፎለል በህይወቴ ሙሉ ሰው ነኝ ብለህ ታስባለህ ከዛሱ ደግሞ አዎ የኔ ስልክ ግን ይጎልሃል ኢሊላ ታሪክ ፒክአፕ ላይን እናት አረቂ ነሽ እንዴ ለምን ደስ አልክ መለኪያሽ ጠፋ የሚቆራበት ምርጥ አባላችሁ ወይኔ ሲኖ ነህ እንዴ እንዴት ሳይሄድ ያደረግታል እሳት ሲኖናይቶ ያልደነገጠ ማንም የለም በቃ እሳት ገጣጠመችው ፒክአፕ ላይ ሌላ ታሪክ ይሄ ካልሰራ በቃ እዚህ ኮሜንት ላይ የመጣችሁ ኔጌቲቭ ነገር መጻፍ ትችላላችሁ ይሰራል የዋ የሆነች ሚስ ሲኖርህ ፓርት 1 እነዚህ ካፕሎች አባ እንዴ ምንድነው በህልሜ አይፎን 17 ስትገዛልኝ ወይኔ ድሌ አንቺ ጸባይ ኑርሽ እንጂ ገና መኪና ትገዛልሽ ታያለሽ መኪና እና እኔ ምን አገባኝ ተኛ በቃ ስትወራ ገና ነው የሚያስቀኝ አባ ምኞቷ ይመቻል አይፎን 17 ይመችሽ ገና በ18 ዓመቷ አግብታት ላስቤዝ የሰጣሃትን ብር ቸኮሌት ገዝታበት ስትጠብቅ ሄሎ ሱቅ አረገችው ላሊፖፕ ወራካሎ ሄሎ አባ ወራካሎ ከቀዩንለ ከሰማይ ሪኮ አሌክሳዳል ህይወትን አስተምራት ችግር የለውም ነገ ይሻሻላል ዋስ ቢዞን ገዝታ አምጣው ማሪ ለምንድን ነው ሁሉ ተመሳሳይ ፓንት የገዛሽው ምን ችግር አለው አባቴ እንዴ እኔ ፓንት ማልቀየር እኮ ነው የሚመስለው ጅገፉ እጅገፉ ምንም ቅጣቱ ምን ሊሆን እንደሚችል እኛም አናውቅም እጅገፍ እንጂ ላል የጅብ ችኩል ሂሳብ 2 ሚሊዮን ብሩ ኧረ ትንሽ ነው እንዴ 2 ሚሊዮን ብር እንዴ እንደዚህ አይነት ባላፍታ እንዴ የሚፈልግ ኧረ 2 ሚሊዮን ብር ምን አለው እንዴ ቢያንስ 4-5 ሚሊዮን አዎ እኔ ጎርሳለሁ እኮ አዎ 2 ሚሊዮን 5 ሚሊዮን ብር አዎ እሺ አንድ መልሽ ልደውል ምን መታወቅ ይችላል ሩታ ሰላም ነው እኔ ከፍላለሁ ችግር የለውም ኧረ ብዙ ነገር የተጠቀመው ኧረ ሌላ ችግር የለውም ስንት ነው 2,000 እሺ እኔ ከፍላለሁ እሺ ለምን ሂሳብ ከፈልሽ እንዴ ችግር አለው ሌላ ቀን ስልክ እንቀያየርና እንተከሳለን ችግር የለውም 09 ሰዓት ቆየሁ አይደል ቆየሽ እኮ ሂሳብ ከሌለ እንጠበቅ ሂሳብ እኮ እሷ ከፈለችው እኮ ማለት እሷ ባለቤቴ ነች የልጄ እናት ባለቤቴ ሂሳብ ከፈለችው እሷ ሰላም በጣም ደግ ሰው ናት በስመ አብ ደግ ሰው እሺ በቃ ቴንኪው ጀስት ወይኔ ወርድ ላይ የተሰንጣለች እንዳላስተረፍ አተርፋለሁ ላይ
የብብቷን ጣለች ሊበላ በርጣሚውስ ይላል። አይስክሪም ቫኒላ አጫወቱ ወሰሙ ዘጋኝ ቋቃደኛውን ራሱ የፍርፍር በረዶ በጣም የሚገርመኝ ማለት ነው። ልጄ ከየትኛው ፕላኔት እንደመጣ አላውቅም። ይሄን ይዩት በቅዱስ ገብርኤል ይዩት ምን እንዳረገ። ፍርፍር ሰርቼለት እጄ ነበርና ፍርፍሩን በረዶ ሰርቶ ታገኙት። እሺ አሁን ምንድነው የምትሉት? ሰራ በመድኃኒዓለም ምንድነው የምትሉት? እሺ አሁን ድፍ እናድርገው። በበረዶ ቤት እስከቶ በረዶ ሰራው ብሎ ነው አሁን ከስራ ስመጣ ያሳየኝና ምን ላድርገው? እስኪ ምን ላድርገው? በእግዚአብሔር እንዴት ሰው እንደዚህ ህገ ወጥ የሆነ ነገር ይሰራል? በመብርሃን ሰው ይዩት ፍርፍር መብርሃንን ደግሞ ጨረስከው ወይ ፍርፍር በልተጨረስክ ምናምን ስለው ትንሽ አስቀርችልሻለሁ አለ። ይዩት በእግዚአብሔር ይዩት የድርቆሽ ፍርፍር ነው የሰራውለት እና ያበደ ጀላቲ ነበር። አይዩት በእንደዚህ መልክ ፍሪጅ ውስጥ ከቶ በረዶ ሰርቶ ጠብቅ እሳት ጀላቲ በረዶ በቃ ኤሌመንተሪ እያለን ብርቅ ነገር ነው የነበረውና ተዝ የሚላችሁ ከሆነ የሆነ ቤታችሁና ፍሪጅ ሲገዛ በቃ ሁሌ ጀላቲ ይሰራለው ብላችሁ ነው የምትዝቱት። በቃ ሁሌ በቃ ባገኛችሁት ቁጥር የሆነ ነገር ይቀላቀላችሁ በቃ እጃችሁ ላይ ተገኝቷል ጀላቲ መስሪያ። ጀላቲ ለእናንተ ብርቅ ነው። ትምህርት ቤት በር ላይ አንዳንድ ልጆች ሲገዙ እናንተ ቁልጭ ላችሁና ነው ያያችሁት ነገር ራሳችሁ መስራት እንደምትችሉ ስታውቁ በቃ ቀን በቀን በረዶ ጉንፋን እስኪይዝ ድረስ ኢቨን የሆነ ኦፖፕ ምናምን ባይኖር እንኳን ኖርማል በረዶ ውሃ ከተ በጫት እንጨት ነበር የሚደረገው በፊት። ጩጬ በቃ ዲስከቨር አድርጎ ነው ጀላቲ እንዴት እንደሚሰራ ገብቶታል። ፍርፍርም ሆነ ምንም ሆነ ውሃ አድርገህ ፍሪጅ ውስጥ ከከተትከው ጀላቲ ይሆናል። እንደዛ ነው ይመስለኝ። እስቲ የጀላቲ ትውስታችሁን ኮሜንት ላይ ገኒ መተናል። ጽዳት እንዳንተ የተባለለትን ሸፍ ይዘናል። አካሪያው ይልሻል አቤት አከታተፍ ቤተሰቦቼ ፏ በጥራት እንቁላሉም ይመታል ከዛ ይቀጠቀጣል። አይጥ ነው ማለት አለኛው ሻቤተሰቦቼ እንደራታት ያናቱን ይዘሽ አሰሪው ቤተሰቦቼ እንቁላሉ በስሏል። አይጦም ዳቦን ይዞ ቆብሏል። ማትሪክ የተፈተነበት ወረቀት መጥቶ ማሸጊያ ሆኗል። ደረሰ ቤተሰቦቼ እኔ በቃ ፈርካሴት አለ በእናትህ ይሄ ነገር ይደገም። አይጧ ሻክ ትመጣለች የሆነ ነገር ትወስዳለች። እኔ በቃ ዩቲዩብ እያየ ምግብ ስሰራ ሼፍ ቢቸገር እባላለሁ። ዛሬ አጠር ያለች ቁርስ አሰራር አሳያችኋለሁ። የሚያስፈልጉን ግብአቶች ሽንኩርት፣ ቅቤ፣ ዝንጅብል፣ እንክብል፣ የዝንብ ዳሌ፣ የእንቁራሪት አፍርተ ስጋ፣ የርግብ ቁርጭምጭሚት፣ ድማሚት፣ ጥጥ፣ ብልጥጥ፣ ብርቱካን፣ አመልማል፣ ኮረሪማ፣ ማማ፣ የፉ፣ ደብርጃን፣ ጄኪጃን የፉ ጄኪጃን የምን ቻናል ነው እናቴ? በጣም በቃ በቀላሉ የሚሰሩ የምግብ አይነቶችን ነው የሚያስተምሩ። ደበርጃን አንተ ደመታ ይሄ ልጅ ይችላል። ጋይስ ለምን ብር አዋተን ፕሌን እንግዛና ከዚህ ሀገር ለምን አንጠፋም? አንዳንድ ሺህ ብር ብናዋጣ እኮ ዩዝድ መግዛት ያቅተናል። እስኪ አስቡበት። አያቅተንም። ይሄ ሀሳብ ተመችቶኛል። ማረግ አንችልም? እንቄስ አንዳንድ ሺህ ብር ዩዝድ ፕሌን ከዛ ኦን አራይቫል ቪዛ የሚመታበት ሀገር ትሄዳለህ። አለቅ ባይዘው እቺን ሀሳብ እንደቀልድ እንዳታዩት፣ ይታሰብበት። የሆነ ኮሚኒቲ ያስፈልገዋል። ህይወቴ ሙሉ የለፈውበትን እስከዛሬ እንቅልፍ አጥቼ የሰራሁትን ፕሮጀክት የኢትዮጵያ አየር መንገድ አልቀበላለኝ። ዴቭ The project
ቢቀበሉ አሪፍ ነው። አንተ አስበላችሁ ብዙ ሰው እንዲችል አየር እየወሰድን እንድንጓዝ አሪፍ ፕሮጀክት ነበር። ይሄ በቃ ከሀገር ለመውጣት ምን ያህል እንደጓጓን የሚያሳይ ፕሮጀክት ነው። በእንዲህ መልኩ ራሱ መውጣት እንፈልጋለን። ዋጋው ይረክሳል መቼም አየር እየወሰድክ ስለሆነ አይመስላችሁ? ቻርጅ የሞላ ነው። እንዲህ መሆኑ ቢችል አስባችሁታል? ሰክተነው ነበር ምንለው። ኪራ አንደኛ ክሬቲቭ ጸዴ ቪዲዮ እንዲህ ባረገለን ቴክኖሎጂ እንዲህ በመጣ ከ5 ብር ተደረደረ ሺዎች። እንደዚህ አይነት ቴክኖሎጂ ይፈልስፉልን። Mama ya. Mwenye uwanja wake kaingia sasa. Mtatu ni mtachi. እቺ ደግሞ ምርጥ ነች። ከቤት ነው ሽቦ ይዛ የምመጣው። በዚህ ኑሮ ውድነትማ እንደዚህ አይነት መላዎች ያስፈልጋሉ። በልታ የምታጥብበት ነገር መመቻቸት መቻል አለብን። የት ነው ይሄ ሆቴል ሊነገረን? አክሴፕት ያደርጋሉ። እቃ ማጠብ የምትፈልግ ከሆነ ይፈቀድልሃል። በልታ ባንዲ ሰዎች መንገድ ላይ ሲያገኙ ወይ ግማሾቹ ወይ በጣም you're so nice ምናምን ይሉኛል። አንዳንዶቹ ደግሞ ምን ሆነሽ ነው እንደዚህ የምትገላመጪው ፊትሽን ምዘበዝፊ ምናምን ይሉኛል። አዛይ ስሜን እያጠፉ ነው አልገላመጥም አልዘፋዘፍም ምናምን። ግን ሳስበው ማለት ነው በጣም ልክ ናቸው ጋይስ። እነሱ ሰዎች ሆነ ሪል ፊቲን በማሳይበት ሰዓት ነው ያዙኝ። እኔ ይሄ ኑሮ እውነቱን ሳወራ እያሳቀኝ አይደለም። የሉኝ ታይዞኝ ነው እንጂ ፈገግ የምለው ባየኋችሁ ቁጥር ትክክለኛው ፊቴ ጭምድድ ያለ ነው። ምሳ 2 ወጥ በልቼ 5000 ብር እየከፈልኩ እኔ ልስቅ አልችልም። ይሄ አያስቅም እኮ ላይፍ yes። ስለዚህ ተኮሳተሬ ካገኛችሁኝ እንደውም በጣም ሪል ራሴን ሆኜ ስለሆነ እቅፍ አድርጋችሁ ሳሙኝና ኢኬስ ፔተር ብላችሁ ከታመታ ነገር አለ ያስብላል። ኑሮ ውድነቱ እንዴት እንደዚህ ያስብልም? 2 ወጥ 5000 ብር የት እንደምትበይ ባላቅም ግን አሁን ላይ የሆነ ሲምፕል የምትሉት ምግብ ሌላ ታሪክ ነው። ውጭ ላይ ከበላችሁ ታብዳላችሁ የምር። እና ብዙ ተኮሳትሮ ስታዩ ችግሩን ለመረዳት ሞክሩ። ለማንኛውም መጡልህ ደግሞ ኤልሻዳይ። ቆይ እስካሁን ረሳት እንዴ? ረሳት እንጂ በቃ ሳንስን እኮ ሳልፈሰታ ምንድነው አንተ ልጅቷ ሸዋይነ እንደ አንተ አይገባም እንዴ? በቃ ተዋት ልጅቷን። እኛን በሷ ምክንያት አታስንቀን በእናትህ። ምን አይነት ድንቆሮ ነው በእናታችሁ? ቆይ እናንተ ስለ ፍቅር ምንም አታውቁም እንዴ? ፍቅር እኮ ነው ያዘኝ እንጂ ጨብጥ አይደለም ያዘኝ፣ በሽታ አይደለም ያዘኝ። ፍቅር እኮ ማለት እኮ ለሚወድድ ሰው ሞቶ መገኘት ማለት ነው። አረኔ እኔም ጓደኛዬም ታየን ከተው ምክንያት ማሰባን አንተ ግን መቼም እንደ ሙጫ ተበቀሳት ስለነገራት ያን ጊዜ ሁሉም እኔም ጓደኛም ስሜት ይገባል። ስራም ሁሉ ይገባል። አክቲንግ ከኛ ነው። አባታችሁ ብሉ ብሏል። ታደላችሁ። ታለንታችሁን ግን እየተወጣችሁት ነው። የምር አድናቂያችሁ ነኝ። እኔ ግን ለመወለድ ማስቸግር ሰው ነኝ። አንዴ ምንድነው ደግሞ ይሄ? ጠዋት ከሌላ ሰው ጋር ቆሜ የተይ ነበር አይደል? አዎ። መተህ ትጣላለህ ብዬ ነበር። አዎ። ግን እያየኸኝ ዝም ብለህ አለፍክ። አዎ። መተህ መጣላት ነበረብህ። አዎ። ለምን ብዬ? ምክንያቱም እየፈተንኩ ስለነበር። በአንድ በኩል ኑሮ ይፈትነኛል፣ በሌላ በኩል ደግሞ አንቺ እኮ ስለምወድህ ነው። የሚወዱትን ያምኑታል እንጂ አይፈትኑትም። ታዲያ ስለመርከኝን ነገር ስትቀንስ ምን ላድርግ? ምንድነው ያስለመድኩሽ? ጸብ። በፊት ከኔ ጋር የታየው እንዲሁም ይቀጠቀጥ ነበር። አሁን ዝም ማለት ጀምረሃል። ችግሩ የኔ ዝምታ አይደለም፣ ችግሩ የአንቺ ፈተና መብዛት ነው። እኔን ለማግኘትስ ቢሆን መፈተን አትፈልግም? ፈተናውን ስላለፍኩ አይደል እንደ አንቺ ነው ያገኘሁሽ።
አውቀሽ ለምትፈጥሪያቸው ፈተናዎች ግን ከዚህ በኋላ ጊዜ የለኝም። ወጋ አርጉልን። አንደኛ ናታን ይመቻችሁ። ናና ኢንስፔክተር ያዝልኝ። አንደኛ ቤት እያጸደው ወንድሜ ሲገባ በስባሳ የበሰበስክ የዛ ሰፈር ልጅ ጥሮስ ግባ ጥሮን ቆሾ ቆምበሬ የማይሰደው ሰውዬ ምድረ ደረቅ ራሶች ተንቋቁ ምናምን ጥቁር ሰብሳቢ ቀባሪ ውጣ። ምንም የማይሰደው ሰውዬ እኮ ከስድብ ካፎታ አዘነበው ነው የሚባለው። መነጽር የሚያደርገው ጀለስ የሚታየው ህልም ኳሊቲ የደረሰ ናሬ ተመታች ነፍሳቸው አይማርም እና ለይተምታ ፈጣሪ ጉሮሬ እረፍት አገኘ። እናንተም ሞክሩት። ቴክኖሎጂ ተው እረፍ አትንካ። ለጭጮች ነው ይለኛ ነው። ቴክኖሎጂ ወላጆች ጭጮቻችሁ ላማረሯችሁ አንዳንዴ ጉሮሮአችሁን እረፍት ለመስጠት ተው ጣል እረፍ። ምንድነው አፕሊኬሽን ነው ምንድነው? ይነገረን፣ ኮሜንት ላይ ጻፉልን። 30 ዓመታችሁ ሲሆን ትልቅ ሰው ናችሁ። በ30 ዓመታችሁ ስትሞቱ በልጅነታችሁ ነው የሞታችሁት። which one is it? እቺ አባባል በጣም ወሳኝ። ስትሞት በልጅነት ነው በ30 በህይወት ደግሞ ትልቅ ሰው አይደለ እንዴት ይባላል? እና እስኪ ንገሩን፣ እኛውን ያለንበት በልጅነታችን ነው ወይስ ትልቅ ሰዎች ነን? ይነገረን። ባለፉት ሳምንታት ሶሻል ሚዲያ ላይ መነጋገሪያ ከነበሩ ጉዳዮች ውስጥ አንዱ የኢቢኤስ ጋዜጠኛው ዮናስ ከሀገር ውጭ ወጥቶ በዛው ቀረ የሚሉ መረጃዎች ወጥቶ ነበር እና በዚህ ጉዳይ ላይ ምላሽ ሰጥቷል። ጥያቄ አለኝ። ምን ትመጣው ትንሽ አራዝሜ ነው። ስለዚህ ያራዘምኩት ትንሽ የእረፍት ጊዜ ስላሉኝ የዓመት እረፍት የተጠራቀሙ ስላሉኝ እነሱ የዓመት እረፍት የተጠቀመ ሪፍሬሽ አድርጌ በከባድ አሁን የተቀመጥኩበት ቦታ አካባቢ ምናምን በቃ የሆነ ፕሮፌሰር የምናናግር እየመሰለ ነው። እንደዚህ ይባላል። ያ እንደሰማችሁት እንደሚመለስ ተነግሯል። በጣም ብዙ ሚዲያዎች ግን በቃ ቀረ ምናምን የሚሉ መረጃዎች ነበር ሲያስተላልፉ የነበረ። ያው ከአንደበቱ እንደሚመለስና ትዝታችን በኢቢኤስ እንደሚቀጥል ተናግሯል። አምላኬን ሰላም አውለኝ ቮካል ሌዮኒ ነው ሸመማቸው ይላል። ከባድ ቮይስ ፈጣሪያችን ብቻ ሳይሆን እኛን ይጠብቀናል። ከዚህ ድምፅ አረ ማለት እንዴት አገኘሽ? ከባድ ድምፅ ነው። አትወጂም? ዘፈን ፕሬዘንት ለማድረግ የታመቀ ነገር አለ። አንድ ቀን ሌላ ጊዜ በሰፊ ይወጣል። ወፍራሙ ይታቀል። እኔ አሁን ድምፅ ሃይኪንግ ነው ይመስላል።
ሮስት ኢቢኤስ ቲቪ ሮስት ጀምሮ ሃይኪንግ እኔ መሰለኝ ሌላ ታሪክ That one there was a violation. Personally, I wouldn't. ምንን መረጥክ? ቆይ አንተው ምንድነው ምርጫ? እኔ ሀብታሙን ፈልጉ። ወጥረን ከሰራን ሀብታም እንደምንሆን እርግጥ ነው። ናትሻ ወጥር ግን ወሬ ብቻ ሆኖ ሳንሰራ ከቀረን ምን ጥቅም አለበት? እያከክን ነው የምንኖረው። እያከክን እኔ የምልህ ይሄ ዛሬ ዓመት የገዛው ካልሲ ነው እንዴ? አዎ ቆሽሽ መሰለኝ ይበላኛል። ለውንም ምንድነው አንተ እስኪ ሳዋራው ነው አይተኸዋል እንዴ? ዲፍት ታረግ መኪና እኮ ነገር ሆነ እኮ። ኧረ ተው እንጂ እያገለልከኝ ነው እንዴ? አሁን ነገ ሀብታም ሰውን ምናምን ከለዘቶና እንደዛ ማለት አይደለም። መታጠብ ያለ ነው። ታጠብ እንጂ ትሸታለህ። እኔን ተወጃለሽ፣ አሬን ትጠያለሽ ነው ነገሩ። ያማ መታጠብ አለብህ። ነገ ሀብታም ልትሆን ትችላለህ፣ ግን ዛሬ መሽተት የለብህም ነው እንዴ? እንትኑ ሲነግሩህ እኮ በቃ ያሳለፉትን ላይፍ ያስፈልጋል እንደዚህ አይነት ስቶሪ። በጣም ሸተ ነበር። ካልሲ ለአንድ አመት ነበር ማረገው ምናምን አይነት ወጋ ወጋ ኢላ ፋይፌክስ ይመቻችሁ። አሁን 5 ሚሊዮን ብር ተሰጥቶ ያዲልን በጥፊ ካካ እኔ ማለት ነው 5 ሚሊዮን ብር ይሰጣል። ባል ታደርጋለህ? እኔ አደርጋለሁ ነው 5 ሚሊዮን ደረክምሽ አሳክምሽ እኔ በጥፊ ልትለኝ ትቀልዳለች። ባብ ያበደ ትቀልዳለች። አንተ መንጋጋንማ እንዴት በጥፊ ያቺ በጥፋችን ለነሱ የኔ መንጋጋን አንቺ ምሳሌ ጥይት አልሰበረም እንኳን በጥፊ ልትሰብሪ መንጋጋ ይደረጋል። ጮል ለማድረግ ነው። 5 ሚሊዮን ይምጣ እንጂ ታተራምሰው ትድናለህ። በቃ አለቀ። ቤስዳድ ቀላቅም የሆነ ማስመሰል ነው፣ አያስፈልግም። በቃ የምርን መናገር ነው። Pranking my Habesha mom with a driverless car. አሰብኩት። I don't understand, seriously. ምን ልትሰራ ነው ኩርሲ? Where's that tool to cabinet? I mean, self-driving taxi. Please make sure your seatbelt is fastened. I will never go out. Let me get out of the car. I am very serious. Let me get out of this car. ስሜት ይገባናል ማዘር። It's not funny. You need to put your seatbelt on. It's not funny. Yeah, I need to get out of here. Shit. ሲዲቬል ይላል። You don't make sense, period. Are you trying to kill me, or is that what you want? Madam, nothing is funny. So your clock እያደረገ ነበር። ጃጓር ምንም አልተመቻቸውም ማዘር። This is not funny. It's not funny. It's not funny. ኧረ ብትሞት ይሻላል ለብቻ። እኔን እንትን አታርገው። አሁን ከዛ ጋር ሊጋጭ ነው። ለብዬ ነው የምወጣው። ቴክኖሎጂ አላምንም። Hello Siri, can you stop? Tesla, stop it. ጃጓር ነው ማዘር። Not funny. Oh my God. ወደ ኋላ ልሄድ ነው። Will you stop it yourself? You stop it and let me get out of here. Right here. It's right here, isn't it? Kaya makina yun na. How is he gonna stop? Unbuckle. Oh my God. And then where is he going? The next guy. Behind himself. Make sure it's clear before exiting. Oh my God. Open. I need to get out of here. አላመኑም ማዘር።
Where are you going now? Bye. You like that hook? ነካ You see, almost hit him. Almost hit him. እኛ ሀገር ይመጣል ለቀለት He almost hit him. ማዘር በቃ የቴክኖሎጂ ጥላቻቸውን ገና እንደሆነ ትረስት እንደማያደርጉት ነው ያየነው። ግን በቃ ከባድ ፕራንክ ነው። ራስ መሞት ከፈለክ ራስ ሙትን ይናስጣይ። አይ መቼት ማዘር ዲያስፖራዎች ኤክስፒሪየንሳችሁን እስቲ ሼር አድርጉልን። አደጋ ምናምን ገጥሟችሁ ያውቃል እንደዚህ አይነት ነገር? የኢትዮጵያ ሕዝብ ካሜራ ሲያይ ሰላም አባ አሮን የማን ዘፈን ይሰማሽ? ማርከም ሚለው ከአዲሱ አልበም የትኛው ሙዚቃ ቪዲዮ ቢሰራ ነው? ለኔ ማርከም ሚለው በጣም ደስ የሚል በጣም ነው የምወደው። ለምን ደግሞ ቀርጠኝ? ለምን ደግሞ ከዛ መቶ ማለት ነው ማርያምን እውነተኛ በቃ መንገድ ላይ ቪዲዮ የምትሰሩ ከሆነ ለምን ደግሞ ቀርጸኝ ይላል መቶ ካሜራ ውስጥ ከገባው እሱ ነው ራሱ ማለት ነው። ወይ አንተ እሱ ጋር ሆነም እኮ ትኩረት ሌላ ቦታ ነው። እኔ አሁን ትቻለው ጅድሩ ውጭ ላይ ሰራ በቃ ጸብጸብ ነበር የሚለኝ እኔ ራሱ ማለት ነው። ለምሳሌ የሆነ ኢትዮጵያ ውስጥ ያሉ አዲስ አበባ ላይ የሚገራርሙ ሐውልቶች ምናምን አሉ። በየቦታው ሐውልቱን እየቀረጻችሁ አስቡት፣ ካሜራችሁ ወደ ላይ ነው እየቀረጸ ያለው። ለምን ደግሞ ቀርጸኝ ይላል ይመጣና እንዴ እያያ እንዴ ወደ ላይ እኮ ነው የምቀርጸውና እያልከው አይ እየቀረጽከኝ ነው ለምንድን ነው ፍቃድ አለ ምናምን ብሎ በቃ ገተታ ምናምን ማለት ነው። በቃ ስራ ፍት ብዙ ነው ያለው ማለት ነው። አሰው ከየተሮጦ እንደመጣ ከመኒ ሜሴጅ ስላስተላለፋችሁ እናመሰግናለን። ወዲ አብሬል ኤችዲ ቤተሰቦች የዛሬ ቪዲዮአችን ይሄን ይመስል ነበር። ዘና ፈታ እንዳላችሁ ተስፋ አረጋለሁ። እዚህ ጋር የምታዩቸው ሁለት ቪዲዮዎች ካላያችኋቸው ደግሞ ያያችሁ ዘና ፈታ ትሉባችኋላችሁ። በሚቀጥለው ደግሞ ባበዱ ቪዲዮዎች እስከምንገናኝ ሰላማችሁ ይብዛ፣ ይመቻችሁ፣ ፈታ በሉ።